ቆይ እባካችሁ ዛሬ በተለይ ውድ እህቶቼ እናቶቼ የሀገር ሴቶች ሙሉ ትኩረታችሁ ለእኔ ስጡኝና ለመሆኑ በየወሩ ያ ያላሰቡት እንግዳ መጥቶ ማህፀናችሁን በቁርጥ ሲያገላብጠውና አቅማችሁን አሟጦ ጭጭ ሲያደርግባችሁ መጀመሪያ የምታደርጉት ነገር ምንድን ነው? እስኪ የጀበና ቡና ፉት ልበልና ራሴን ቀና ላደርገው ጉልበት ላግኝ ብላችሁ ወደ ሲኒ ትሮጣላችሁ አይደል? ግን ምን ያህል እህቶቻችን ይህን በየዋነት ማድረጋችሁ ብቻ በገዛ እጃችሁ ሰውነታችሁ ውስጥ ድብቅ የሆርሞን ቀውስ፣ የሴሎች መመረዝና የሰደድ እሳት የሚመስል የስኳር መዛባት የቀሰቀሳችሁ መከራችሁ እንደምታዩ አታውቁ። ያ በደስታና ፈገግታ ፉት የምትሉት አንድ ሲኒ ቡና በሰውነታችሁ ውስጥ ኮርቲሶል የሚሉትን የጭንቀት ሆርሞን ክፉኛ በመውቀጥ የሴትነትሽን ምሰሶ የሆነውን ስስና ውድ የፕሮጀስትሮን ሆርሞን ሚዛን አንቆ የሰውነትሽን ምግብ መፍጨት ፍጥነት ወይም ሜታቦሊዝም ድንጋይ አድርጎ ያቆመዋል። ይህ ደግሞ በውስጥሽ የኢንሱሊን መቋቋም የሚሉትን መክሰፍትና ከባድ የአካል ብክለት በመፍጠር ያንን ከጭንቀት የምታመጭበትን የመሰለሽን የምሳሲለትን አንድ ሲኒ ቡና ለከፍተኛ ሆድ እብጠት፣ ለድብርትና ለወራዊ ስቃይሽ ዋነኛ መጋዘን ያደርገዋል። የዛሬ ትምህርታችን የሚሆነው በየወሩ ከሚደገም ሰላምሽን ከሚነቅል የውስጥ መከራ በአንድ የምትገላገይበትን ሰውነትሽ ምን አይነት አደጋ ላይ እንደወደቀ የምትረጅበትና ሙሉ የሆርሞን ጤንነትሽ ወደ ቦታ የምትመልሽበት ሳይንሳዊ ሚስጥር ይዞልሻል። ይህ ነገር በሚሊዮን ለሚቆጠሩ የሀገሬ እህቶችና እናቶች ህይወት አድን ስለሆነ ቪዲዮን ሳታሳልፊ እስከ መጨረሻው በጥሞና እንድትከታተዩ እየለመንኩሽ አሁን ይህን ቪዲዮ ላይክ ማድረግ እንዲሁም ሼር ማድረግ ለሁሉም አጋሩ። የሴትነት ጤናሽን ሁልጊዜም በሳይንስና በሀገር በቀል ጥበብ አስደግፈሽ ለመጠበቅና ራሽን ለማብቃት ደግሞ አሁኑ ቻናላችን ሰብስክራይብ ወይም ፎሎ ማድረጋችሁን በጭራሽ እንዳዘነጊው። አሁን እንግዲህ ሙሉ አእምሮሽን ለኔ ስጭኝ። ስልክሽን አደላለሽ አስቀምጠሽ በውስጥሽ ስለሚከናወነው ድብቅ ባዮሎጂካላዊ ጦርነት የምነግርሽን እያንዳንዱ ዝርዝር ነገር እንደ ወንድም በጥሞና ማዳመጥ ጀምሪ። እኛ ኢትዮጵያውያን ከቡና ጋር ያለን ትስስር ከመጠጥ በላይ ነው። ቡና ለእኛ ፍቅር ነው፣ የቤተሰብ መሰብሰቢያ ነው፣ የደስታና የትካዜ ማብሰሪያ፣ የማንነታችን መገለጫና ውበታችንም ነው። በተለይ ደግሞ የሀገር ኢትዮጵያ ሴቶች በትውልዶች መካከል ስትወርድ ስትዋረድ የመጣውን አስደናቂ ጥናት፣ ጥንካሬ፣ ታጋሽነትና የማታማርበት ልዩ ስነ ልቦና እኮ ስናስበው ይገርማል። የኢትዮጵያ ሴት ምንም ያህል በጽኑ ብትታመም እንኳን አመመኝ ብላ አልጋ ላይ መጋደም ወይም የቤት ውስጥ ስራዋን ማስተጓጎል እንደ ነውር፣ እንደ ትልቅ ድክመት ስለምትቆጥረው በጭራሽ አልጋ ላይ አታገኘዋትም። ውስጤን በወር አበባ ቁርጠትና ህመም ቢገላብጠኝም ራሴን ያዞረ የሚደክመኝም የቤቴን የልጆቼና የባሌን ነገር ሳላደራጅ አልቀመጥም የምትል የጽናትና የመስዋዕትነት ታላቅ አርበኛ ናት። እናም በዚህ በከባድ ህመም ሰዓት ጀርባዋን አቅንታ ጥርሷን ነክሳ ድካሟን ባህል አሸንፋ ለቤተሰቧ ለመድረስ ታዲያ የምትመርጠው እና የምትሮጥበት ብቸኛ መፍትሄ ምንድን ነው? ያንን የሚንተከተከውን በረከት የሚያበስለውን በዕጣን ጭስ የታጀበውን እና አእምሮን የሚማረከውን ከባድ የጀበና ቡና ደጋግሞ በሲኒ የቀዳች በስስት መጠጣት። አንድ ሲኒ ከረር ያለ የጀበና ቡና ፉት ልበልና ንቃቴን አግኝቼ ድካሜን አባሬ ራሴን ቀና አድርጌ ስራዬን በጉልበት ልቀጥል ብላ ራሷን በይሉኝታ ታስገዳለች። ነገር ግን ውድ እህቴ ይህ ራስን መስዋዕት የማድረግ ህመምን ደብቆ ለሌሎች የመኖር ውብ ስነ ልቦናችን ዛሬ ላይ ተመልሶ የውስጥ ጤናችንና በገዛ እጃችን የምናናጋበት ድብቅ ወጥመድ እየሆነብን መጥቷል። ያ በክብር የምትቀበዩ ህመምሽን የሚያስታግስ የሚመስልሽ አንድ ሲኒ ቡና በወር አበባሽ ቀናት ውስጥ ሰውነትሽን ወደ ከባድ የውስጥ ጦርነትና ባዮሎጂካሊ ቀውስ እያመራ መሆኑን በሚገባ ልትረጁ ይገባል። ካፌን በደሞሽ ሲሰራጭ ለጊዜ የሚሰጥሽ የውሸት መነቃቃት በውስጥሽ ያሉት የሴትነት መዋቅሮች እንዴት እያፈራረሳቸው እንዳለ ስትሰሚ ነገሩ ቀላል እንዳልሆነ ይገባሻል። ይህን ስነ ልቦናዊ ጫና ለመቀየር በመጀመሪያ ሰውነታችን ውስጥ በዛ ሰዓት ምን አይነት ጉድ እየተካሄደ እንዳለ ማወቅ ግድ ይላል። አሁን ነገሩን በጥልቀትና በሳይንሳዊ መንገድ እንመርምረው። ምክንያቱም እውነታውን ስታውቂው እስካሁን በሰውነትሽ ላይ ያደረስሽው በደል በጣም ያስደነግጥሻል። በወር አበባ ወቅት የሴት ልጅ ማህፀን አሮጌ የውስጥ ግድግዳ እየገፈፈና ደም እያስወገደ አዲስ የተፈጥሮ ዑደት ለመጀመር በከፍተኛ ሁኔታ የታገለና እጅግ በጣም ብዙ ጉልበትና እረፍት ይፈልጋል። በዚህ ቀድሞውኑ በደከመ በቆሰለ በረቂቅ ውጥረት ውስጥ ባለና ከፍተኛ ጥንቃቄ በሚሻ ሰውነት አወቃቀር ላይ ያንን ከባድ ያረረና በካፌን ሞሊኪውሎች የተሞላውን ባህላዊ ቡናችን ያለማቋረጥ ስንጨምርበት በኩላሊታችን አናት ላይ የሚገኘውን ትናንሽና ሱስ የሆኑን እጢዎች አድሬናል ግራንድስ ከደማችን ውስጥ በሚደርሳቸው የካፌን ጥቃት የተነሳ ከፍተኛ የሆነ ድንጋጤ መረጃ ይደርሳቸዋል። እነዚህ እጢዎች በሰውነታችን ከባድ አደጋ ወይም በጥቃት ውስጥ ያለ ስለሚመስላቸው የሰውነትን ደህንነት ለማስጠበቅ የሚል የድንገተኛ ጊዜ አዋጅ ያውጃሉ። በዚህም የተነሳ ኮርቲሶል የተባለ ዝነኛ የጭንቀትና የፍርሃት ሆርሞን በከፍተኛ መጠን በሰፊ ስርጭትና በፍጥነት ወደ ደማችን ውስጥ ማምረትና ማፍሰስ ይጀምራል። ኮርቲሶል ማለት ሰውነታችን በአውሬ ሲጠቃ፣ አደጋ ሲጋረጥበት ወይም ህልውናው አደጋ ላይ ሲወርቅ ለመከላከል ወይም ለመሸሽ የሚረጨው የጦርነትና የውጥረት ሆርሞን እንደሆነ ማወቅ አለብሽ። በወር አበባ ሰዓት ደግሞ ሰውነት እረፍትና ሰላም በሚፈልግበት ቅጽበት ይህ የጦርነት ሆርሞን እንዲጨምር ስናደርግ ሰውነታችን ሰላም ማግኘት ቀርቶ ይበልጥ በውጥረት በፍርሃትና በውከት ይሞላል። ይህ የኮርቲሶል ሆርሞን ያለ አግባብ እና ያለ ቦታው በሰውነታችን ውስጥ መናርና መብዛቱ በሰንሰለታማ መንገድ ሌላ ትልቅ ጥፋት በውስጣችን ይፈጽማል። እሱም ሌላኛው በጣም ወሳኝ ጉድና ለሴት ልጅ ጤና እጅግ አስፈላጊ የሆነውን ፕሮጀስትሮን የተባለውን የሴትነት ሆርሞን አንቆ ያፍነዋል፣ እንዳይመረትም ይከለክለዋል። ፕሮጀስትሮን ማለት በወር አበባ ወቅት ለሰውነታችን ሰላም፣ መረጋጋት፣ ምቾት፣ ጥልቅ እንቅልፍና
ደስታን የሚሰጥ የእግዚአብሔር የተፈጥሮ ስጦታችን ነው። ይህ ሆርሞን በካፌኑ ግፊት እና በኮርቲሶል ብዛት ምክንያት ታፍኖ ሲጠፋ በሰውነታችን ውስጥ ያለው ስስ የሆርሞን ሚዛን ሙሉ በሙሉ ተናግቶ ወደ ከባድ ውከት ይቀየራል። የሆርሞን መዛባት ወይም ሆርሞናል ኢምባላንስ ሲፈጠር ደግሞ ሴትነትሽ መሪው እንደ ጣል መኪና ወደማይፈለግ የጤና ቀውስ አቅጣጫ መጓዝ ይጀምራል። ብዙ ሴቶች ለምን በወር አበባ ወቅት ባህሪያቸው እንደሚቀየር፣ ለምን ሰላም እንደሚያጡ ግራ የሚገባቸው የዚህን ሆርሞን ባዮሎጂካላዊ ሚስጥር ስላልተረዱ ብቻ ነው። ነገር ግን ጥፋቱ በዚህ ብቻ የሚያበቃ ሳይሆን በቀጥታ ወደ ሜታቦሊዝም ስርዓቶች በመሄድ ሁለተኛውን ትልቅ ጥፋት ያከናውናል። የሆርሞን ሚዛን ተናግረው ስርዓቱ ሙሉ በሙሉ ሲዘበራረቅ የሚቀጥለው ዋነኛ ሰለባ ማን ነው ካላችሁኝ፣ የሰውነታችን የምግብ መፈጨት እና የኃይል ስርጭት ስርዓት ወይም ሜታቦሊዝም ነው። በደማችን ውስጥ ከመጠን በላይ የሞላው የኮርቲሶል መጠን የሜታቦሊዝም ፍጥነትን ጨርሶ እንዲቀዘቅዝ፣ እንዲቀጭጭና እንዲቆም ያደርገዋል። በጊዜ ሰውነት የሚበላውን ምግብ የምትመገቢውን ገቢ ነገር ሁሉ ሰባብሮ ወደ ንቁ ኃይል መቀየር ያቅተዋል። በዚህ ምክንያት ውስጣዊ ጉልበት በከፍተኛ ደረጃ ይኮላሻል። ምግብ ወደ ጉልበት መለወጥ ሲያቅተው ሰውነት ያን ያልተፈጨ ኃይል ምን እንደሚያደርገው ግራ ስለሚገባው በውስጥሽ ድብቅ የሆነ የአካል ብግነት ሲስተማቲክ ኢንፍላሜሽን ውስጥ ይቀሰቀሳል። ይህ ብግነት ደግሞ በሴሎች መዋቅር ላይ የኢንሱሊን መቋቋም ኢንሱሊን ሬዚስታንስ የተባሉ አስከፊ የስኳር መዛባት ችግር በሰፊው ይፈጥራል። ኢንሱሊን ማለት በደማችን ውስጥ የሚገኘው ስኳር ወይም ግሉኮስ ወደ ሴሎቻችን ውስጥ አስገብቶ ለሰውነታችን ጉልበት እንዲሆን የሚያደርግ ቁልፍ ሆርሞን ነው። ነገር ግን በካፌኑና በኮርቲሶል ጦርነት ምክንያት ሴሎች በራሳቸው ስለሚዘጉ ኢንሱሊን ስኳርን ወደ ሴል ማስገባትና ማመጣጠን ሙሉ በሙሉ ያቆማል። ይህ በደማችን ውስጥ ያለው የስኳር መጠን ያለምንም ቁጥጥር በአንድ ጊዜ ወደ ላይ መናር፣ በሌላ ጊዜ ደግሞ በአንድ ጊዜ ወደ ታች መምዘግዘግ ይጀምራል ማለት ነው። ልክ የስኳር መጠን ወደ ታች በደገገ ቁጥር አእምሮሽ ይደነግጥና ፈጣን ጉልበት ፍለጋ ድንገት ጣፋጭና ጎጂ የሆኑ ነገሮችን በከፍተኛነት መመኘት እንድትጀምር ያደርግሻል። በወር አበባሽ ወቅት ኬክ፣ ቸኮሌት፣ የስኳር የበለጸጉ መጠጦችን ወይም ነጭ ዳቦን በከፍተኛ ሁኔታ መፈለግሽ የተፈጥሮ ፍላጎት ሳይሆን የዚህ የውስጥ ሜታቦሊዝም መስተጓጎል ቀጥተኛ ውጤት ነው። ይህ ሁሉ በአይን የማይታይ የውስጣዊ የሆርሞን ውድመት ታዲያ በምን አይነት ውጫዊና ተጨባጭ ምልክቶች ይገለጻል? አንደኛውና በአብዛኞቻችን እህቶች ላይ የሚታየው ዋነኛው ምልክት ከፍተኛና አስጨናቂ የሆድ እብጠት ሰቨር ብሎቲንግ ነው። ብዙ ጊዜ እህቶቻችን በወር አበባ ሰዓት ሆዴ ልክ እንደ ኳስ ያብጣል፣ ይወጠራል፣ ቁም ሳጥኔ ውስጥ ያሉ ልብሶችና ቀሚሶች ሁሉ ጨርሶ አይሆንኝም፣ ሰውነቴ ሁሉ ያስጠላኛል ብለው ሲጨነቁ እና ሲበሳጩ ይታያሉ። ይህ የሚሆነው በካፌኑ ጫና የተነሳ ኩላሊትሽ ውሃና ጨውን ወደ ውጭ ማስወገድ አቅቶት በሰውነት ውስጥ አግቶ እንዲይዝ ወተር ሪቴንሽን ስለሚገደድ ብቻ ነው። ሁለተኛውና ህይወትን የሚረብሸው ምልክት ደግሞ ከባድ አቅም አሳጪ የድካም ስሜት ኢንቴንስ ፋቲግ ነው። ቡኑ በመጀመሪያ ላይ በጠጣሹ በ30 ደቂቃ ወይም በአንድ ሰዓት ውስጥ ንቁ ያደረገች ቢመስልሽም ይህ ንቃት ግን የውሸትና የብድር ንቃት ነው። ከጥቂት ሰዓት በኋላ ካፌኑ ከደምሽ ውስጥ በመውጣት እና መልቀቅ ሲጀምር ሰውነት ጨርሶ አቅም ያጣና ከመጀመሪያው የባሰ ድካም ውስጥ ይወድቃል። የቀረሽንም ጥቂት ጉልበት ያሟጥጠዋል። ከአልጌ መነሳት ጨርሶ አቃተኝ፣ እጅና እግሬ ሙሉ በሙሉ ዛለኝ፣ መራመድ እንኳን ከበደኝ የምትይው ለዚህ ለካፌን ክራሽ ሰለባ ስለሆንሽ ነው። ሶስተኛና ማህበራዊ ህይወትሽን የሚያናጋው ምልክት ደግሞ የስሜት መለዋወጥ፣ ያለ ምክንያት መጨነቅና መደበት ነው ወይም ሙድ ስዊንግስ ነው። ምንም አይነት በቂ ምክንያት ሳይኖርሽ በትንሽ ነገር መበሳጨት፣ ብቻሽን መፈለግ፣ ማልቀስ ወይም በሰዎች ንግግር ላይ መቆጣት የምትጀምሪው አእምሮሽ በካፌን ስለተመረዘ ነው። ይባስ ብሎ ደግሞ እኛ ኢትዮጵያውያን ማህበራዊ ህይወትን፣ ጎረቤታማነትን፣ መጠራራትና አብሮነትን ከምንም በላይ የምንወድና የምናከብር ህዝቦች ነን። ጎረቤት ሲመታ በደግነት የዛሬው ተረኛ ቡና አብረን እንጠጣ ጨዋታ አለን ብላ ስንጠራሽ አይ እኔ ዛሬ በወር አበባ ላይ ስለሆንኩኝ እና ስላልሰመች አልመጣም ብሎ በግልጽ መናገር ባህላችን፣ አስተዳደጋችንና የይሉኝታ ስነ ልቦናችን በጭራሽ አይፈቅደው። የሰውን ግብዣና ጥሪ አለመቀበል እንደ ትዕቢት፣ እንደ ኩራት፣ እንደ መገለል ወይም እንደ ነውር ተቆጥሮ ማህበራዊ ህይወት ይበላሻል ብለሽ ስለምትፈሪ ማጸንሽ እየቆረጠሽ ራስሽን እያዞረሽና እየዛልሽም ቢሆን ተገደሽ ሄደሽ በዛ ረጅም ባህልና ወግ እና የቡና ስነ ስርዓት ላይ ትቀመጫለሽ። እዛም የማህበራዊ ግብዣ ላይ ስትቀመጪ ደግሞ ጠሪዋ እናት ስለምታቀርብልሽን አንደኛውን ሲኒ ማለትም አቦንን በአክብሮነት ትቀበያለሽ፣ ትጠጫለሽ። ወሬው ደርሶ ወጉ ሲቀጥል ሁለተኛው ሲኒ ማለትም ቶናን ትቀበያለሽ። ከዚያም ያልፍ ሶስተኛው ሲኒ በረካን ፉትት ያለሽ። ይህ ማህበራዊ ግዴታችንና የይሉኝታ ሰንሰለታችን ግን በውስጣችን ያሉን የሆርሞን እሳት ይበልጥ እያነደደውና እያባባሱ ይሄዳል። እያንዳንዱ ሲኒ ያረረቡና ወደ ሰውነቶች በገባ ቁጥር በማጠንሽ ዙሪያ ያሉትን ለስላሳ ጡንቻን ይበልጥ እንዲኮማተሩ፣ ደም መቅጫ ስራቸውን እንዲጠብና ቁርጠት በከፍተኛ ሁኔታ እንዲበረታ ያደርገዋል። ይህ ዛሬ የገጠምን ትልቅ የሴቶች የጤና ችግር በትውልዶች መካከል የመጣ የተሳሳተ ልምድ እንጂ የእውነተኛ የሳይንስ እውቀት ውጤት አይደለም። እናቶቻችንና አያቶቻችን ድሮ ሳያሳድጉን ቡናማ ጉልበት ይሰጣል፣ የወር አበባ ቁርጠትን ያባራል፣ ወገብን ያጠነክራል ብለው በየዋህነት ነው የነገሩ። እኛም ያንን ከድሮ የመጣ የቆየ ባህላዊ ልምድ ያለምንም ጥያቄ፣ ያለምንም ምርምርና ያለምንም ጥርጣሬ በቀጥታ ተቀብለን በተግባር ላይ አውለነዋል። ነገር ግን ማስተዋል ያለብን ትልቅ እውነቶች አለ። የድሮች እናቶቻችን የሚገቡት የነበረው ንጹህ ኦርጋኒክ ምግብ፣ የነበራቸው የዕለት ተዕለት አካላዊ እንቅስቃሴና የኑሮ ዘይቤ ከኛ ሙሉ በሙሉ የተለየ ነበር። ዛሬ ዘመን ሴቶች የሚኖሩት በከፍተኛ የከተማ ውጥረት፣ በስራ ጫና፣ በተቀነባበረ ምግቦች እንዲሁም በተበከለ አየር ውስጥ ነው። ስለዚህ የድሮ እናቶቻችን የተጠቀሙት መፍትሄ
ለዛሬ ዘመናዊ ሴቶች መፍትሄ መሆኑ ቀርቶ በሽታና ስቃይ የሆነባቸው መጥተዋል። ራሳቸውን በከፍተኛ ካፌን እየገረፉ ሰውነታቸውን እያሰቃዩ የሚሰሩት ስራ የረጅም ጊዜ ሆርሞን ዕዳ እየሆነባቸው እንደሆነ መገንዘብ አለብን። ሰውነታችሁ እረፍት፣ እንክብካቤ፣ ሰላምና ንጹህ ውሃ ፈልጎ በህመም በቁርጠት ጩኸት ወደ አንቺ በሚሰማበት ሰዓት አንቺ ግን በካፌን ጩኸት አፈነሽ አፉን የምታዘጊ ከሆነ የችግሩን ምንጭ ሳታከሚ ምልክቱን ብቻ ለመሸፈን የምትሞክሪ ከሆነ የመጨረሻ የባሰ ስቃይ ነው። ለራሳችሁ ጤና ስትሉ ይህን የትውልድ ስህተት ዛሬ ላይ በእውቀት መሰበር እና ማስተካከል የመጪው ዘመን ሴቶች ድርሻ ነው። ታዲያ መፍትሄው ምንድን ነው? የቡና ባህላችንና ማንነታችን ጨርሰን እንጣለው? ከማህበረሰባችን እንገለል? በፍጹም። እኛነታችንን፣ አክብራችንን፣ ውበታችንና ኢትዮጵያዊነታችንን የሚገልጸውን የቡና ባህላችን በጭራሽ አንተውም፣ አንንቀውም። ነገር ግን ለገዛ ሰውነታችን ለጤናችን ስንል ጥበበኛ፣ አስተዋይና ሳይንሳዊ ሚስጥርን የምንረዳ መሆን አለብን። የወር አበባሽ እንደሚመጣ ታስታውቂና በሚጀመርባቸው የመጀመሪያዎቹ 3 እና 4 ወሳኝ ቀናት ውስጥ ያንን ከባድ የሆርሞን ሁከት የሚፈጥረውን ካፌን ያለበትን ቡና ለጊዜው በሌላ ጤናማና ድንቅ ነገር እንተካው። ለምሳሌ በሀገራችን ባህል ሕክምና ውስጥ ትልቅ የጤና ቦታ ያለውን እውነተኛ ዝንጅብል ሻይ በስፋት መጠቀም። ዝንጅብልን በተፈጥሯዊ ውስጥ ባሉት ንጥረ ነገሮች ምክንያት የአካል ብግነትን የመቀነስ አንቲኢንፍላማቶሪና ህመምን የማስታገስ አስደናቂ የተፈጥሮ ኃይል አለው። የማህፀን ጡንቻዎችን በቀጥታ ማዝናናት፣ የደም ዝውውርን በማስተካከል ያንን የሚያሰቃይሽን ቁርጠትና ህመም ያለምንም ጎጂ ካፌን በከፍተኛ ሁኔታ ያስታግሳል። ወይም ደግሞ የግድ የቡና ጣዕም ካልተቻለሽ ከካፌን ወጣለትን ዲካፍ የቡና አማራጮችን በቤቶች አዘጋጅተሽ በቁጠባ መጠቀም ትችያለሽ። ማህበራዊ ግብዣዎችና የጎረቤት የቡና ወጎች ላይ እንኳን ተገኝተሽ የመካፈል ግዴታ ቢኖርብሽ እንኳን እባካችሁ በዚህ ሳምንት ለጤናዬ ስለማይስማማኝ ቡናውን ትቼ ንጹህ ውሃ ወይም ሞቅ ያለ ቅጠል ሻይ ብጠጣ ይሻለኛል ብሎ በኩራት በፈገግታና በራስ መተማመን መናገር መልመድ አለብን። ጤናችሁ የማህፀናችሁና ውስጣዊ ሰላማችሁ ከማንኛውም ሰው ሰራሽ ማህበራዊ ሉኝታና አስገዳጅነት በላይ እጅግ የላቀ ዋጋ አለው። ሰውነችን በእነዚህ ጥቂት ቀናት ውስጥ በደንብ ከተንከባከብሽው፣ ፈሳሽ ከሰጠሸችውና ሆርሞን መዛሙን ከጠበቅሽለት የወር አበባሽ አልፎ ወደ ሲስተካከል በቀሪዎቹ ወራት ቀናት ውስጥ ቡናሽን ያለምንም ፍርሃት በደስታና በሙሉ ጤንነት መጠጣት ትችላለች። ስለዚህ ምርጫው ራስን በእውቀትና በጤና የመጠበቅ እንጂ የባህል መጥላት እንዳልሆነ በሚገባ ተረጂ። ውድ የሀገሬ እናትና እህቶቼ ጤናችሁ በእጃችሁ ነውና ከዛሬው ሰከንድ ጀምሮ ለራሳችሁ ጤና ስትሉ ትልቅ የለውጥ እርምጃ ለመውሰድ በቁርጠኝነት ወስኑ። በሚቀጥለው ወር የሚመጣውን የወር አበባሽ ዑደት በንቃት በመጠበቅ የቡና ሲኒውን ለጥቂት ቀናት አስቀምጠሽ በምትኩ በሞቅ ያለ ዝንጅብል ሻይ ወይም የእጽዋት ሻይ ተኪው። ያኔ በሰውነትሽ ላይ የሚመጣውን አስደናቂ ጤና፣ የብርታት፣ የንቃትና የውስጣዊ ሰላም ለውጥ በአጭር ቀናት ውስጥ በጨበጥ ታያለሽ። ያ ጨንቆሽ የነበር የሆድ እብጠት በአንድ ሲጠፋ፣ የወር አበባ ድካም በኃይልና በንቃት ሲተካና የስሜት መለዋወጥሽ ተወግዶ አእምሮሽ ሲረጋጋ ልዩነት በሚገባ ይታወቅሻል። ይህ ዛሬ የተማርሽው ትልቅ ሳይንሳዊ መረጃ በየወሩ በድብቅ ለሚያለቅሱ፣ ለሚሰቃዩና አልጋ ላይ ለሚውሉ በሚሊዮን ለሚቆጠሩ እህቶቻችን ከወራዊ ስቃይ መገላገያ ታላቅ ብርሃን ነው። ስለዚህ ይህን ትልቅ የህይወት አድን እውቀት ለራስ ብቻ በራስ ወዳድነት አታስቀሪ፣ ሌሎችም ሼር የማድረግ ግዴታ አለብሽ። አሁን ይህን ጠቃሚ ቪዲዮ ለምትወዳት ጓደኞችሽ፣ ለምሳሴላት እህትሽ፣ ለእናቶችሽ እንዲሁም በዙሪያሽ ላሉ ሴቶች ሁሉ ሼር ማድረግ የጤና ባለሙያ ሁኝላቸው። በኮሜንት መስጫው ላይም እስካሁን ባለው ህይወትሽ በወር አበባሽ ወቅት ቡና ስጠጪ ምን አይነት ምልክቶችና ስሜቶች ገጥሞሽ እንደነበረ በግልጽ ጻፊልኝ። ሁልጊዜም እንደዚህ ያሉ ስለ ሆርሞን፣ ስለ ሴቶች ጤና እና ስለ ተፈጥሯዊ ሕክምናዎች የሚወጡ ጠቃሚ ሳይንሳዊ መረጃዎች ቀድመሽ ለማግኘት ፎሎ እና ሰብስክራይብ ማድረጋችሁን እንዳትረሱ። ያስታውሱ፣ ጤናችሁ በዚህ ምድር ላይ በነጻነትና በደስታ የምትኖሪባት ብቸኛ ውድ ሀብትሽ ናትና በደንብ ተንከባከቢያት። ስለ ተከታተልሽኝ ከልብ አመሰግናለሁ። ሰላም ሁኑ።